بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته وندماتشن أنوار جزاه الله خير الجزاء الله جزاውን ይክፈለው እኛም የምንቀበል የምንሰማ ሰዎች አላህ ያድርገን ብቻ አሁን ላይ ያለብን ችግር የመካሪም የመመከርም ችግር ሳይሆን በተመከሩት መስራት ነው አላህ መስራቱን ይወፍቀን ኢንሻአላህ بإذنillah እንግዲህ ምናልባት እዚህ ከመጣሁ በኋላ ነው ወንድሞች ጠቆም ያደረጉኝ አንድ የተወሰነ ረዘም ያለ ቢሆንም አንድ ቂሷ ነብዩ አለይሂ ሰላቱ ወሰለም كما في صحيح المسلم ያለ እሱን بإذنillah እናያለን በአላህ Subhanahu Wa Ta'ala ፍቃድ ማለት ነው حصلت هذه القصة في أصحاب الأخدود የጉድጓዱ ባለቤቶች ጋራ በተያያዘ የመጣ ታሪክ ነው ነብዩ አለይሂ ሰላቱ ወሰለም በዚህ ሐዲታቸው ላይ የሚጠቅሱልን የሚያነሱልን ነገር አለ ሁላችንም ربما የነብዩ አለይሂ ሰላቱ ወሰለምን ሐዲቶች ብዙ ጊዜ ሰምተናቸው ሊሆን ይችላል ያ اخي ቁርአንንም ብዙ ጊዜ ቀርተነው ሊሆን ይችላል የሚገርመው 1000 ጊዜ ቀርተው 1001ኛ ጊዜ ሲቀራ እንደ አዲስ ያነበበው መስሎ ነው ብዙ ሰው የሚገነዘበው ዛሬ ተእثير ያልፈጠረበት ሐዲስ ነገ ተመልሶ ስትቀራው ተእثير ይፈጥርብሃል ዛሬ ስታነበው ተእثير ያልፈጠረብህ ያላስተነተንከው የቁርአን አንቀጽ ነገ ስትቀራው بإذنillah ተእثير ይፈጥርብሃል ስለዚህ ሐዲሶችን የቁርአን አንቀጾች በመተሰማበትና በሚነገርህ ጊዜ ይሄን ሰምቼዋለሁ ይሄን ለምጄዋለሁ የሚባል ነገር ተው ተአደብ አደብ ይኖርህ ላንተ ለራስህ ምን ሁን አዳምጠው ስማው ከአለም ተስማعه من قبل ከዚህ በፊት እንዳልሰማኸው ሆነ ማዳመጥ ላንተ የተሻለ ነው بإذنillah ተጠቃሚ ስለምትሆን ምክንያቱም ሁሉንም ሰማሁት የምትል ከሆነ ላንተ አዲስ ያልሰማኸው ነገር ፍለጋጉል እንንከራተታለን ከሰማኸው በሰማኸው ተጠቃሚ እንድንሆን بإذنillah حياكم الله ነብዩ አለይሂ ሰላቱ ወሰለም ሐዲሱ ሙስሊም ላይ ያለ ሐዲስ ነው እንደዚህ ይላሉ ካነ መሊኩም في من كان قبلكم ከናንተ በፊት አንድ ንጉስ ነበረ አሉ وكان له ساحر ለሱ ደግሞ ድግምተኛ ነበረው አሉ ብዙ ጊዜ አላህ ያዘነላቸው ንጉሶች ሲቀሩ ድግምተኛ አያጣቸውም መተተኛ አያጣቸውም ከጓሯቸው ማለት ነው فلما كبر قال للملك إني قد كبرت فبعث إلي غلاما أعلمه السحر እንዲህ አለ ያ ሳሂር ባረጀና በደከመ ጊዜ ለንጉሱ እንዲህ የሚል መልእክት ሰጠው እንደምታየው እነሆ እኔ አርጅቻለሁኝ አለው ስላረጀሁኝ ከመሞቴ በፊት ድግምትን ላስተምርልህ ዘንዳ እስኪ አንድ ወጣት ስጠኝ ፈጣን የሆነ ጥሩ የሆነ ወጣት ነገራቶችን ቀድሞ የሚገነዘብ ይሆነን እስኪ አንድ ወጣት ስጠኝ በማለት ንጉሱን ጠየቀ ማለት ነው ከዛም ንጉሱ ምን አለ ፈለገና ለዛ ለምን ላከለት ለንጉሱ فبعث إليه غلاما يعلمه እንዲያስተምረው አንድን ወጣት ልጅ ላከለት فكان في طريقه أي في طريق هذا الغلام የዚህ ህፃን መንገድ ላይ ነበረ اذا سلك راهب عند الله የሚገዛ ባህታዊ ነበረ የቀደመ ታሪክ ስለሆነ በእኛ ዘመን ባህታዊ ያለው ወይ እንዳትል ያለፈ ታሪክ ነው ነብዩ አለይሂ ሰላቱ ወሰለም እየነገሩን ያሉት ማለት ነው ከዛም መንገዱ ላይ አላህን የሚገዛ ባህታዊ ሰውን ያገኝ ነበር فاذا اتى الساحر او اذا سلك في طريقه فكان في طريقه اذا سلك راهب فقعد اليه وسمع كلامه فاعجبه ከዛም በኋላ ምን አደረገ ይህ ወጣት እዛ ራሂብ ዘንድ እየሄደ የሚቀመጥና የሚያዳምጥ ሆነ ከዛም በሚያዳምጠው ጊዜ የተለየ ነገር መስማት ጀመረ የሚገርመው የሚደንቀው ለሱ ራቅ ያሉ የሆኑ ነገራቶችን መስማት ጀመረ فكان اذا اتى الساحر مر بالراهب وقعد اليه حال የዚህ ልጅ حال ምን ሆነ ከዛ በኋላ ወደ ሳሂሩ ወደ ድግምተኛው በሄደ ቁጥር እዛ ራሂብ የሆነ ባህታዊ የሆነ ሰው ዘንዳ መቀመጥ ጀመረ መንገድ ላይ ስለሆነ የሚያገኘው ማለት ነው فاذا اتى الساحر ضربه ከዛም በኋላ እዚህ ባህታዊ ዘንድ እየቆየ ያረፈደ ሲመጣ ድግምተኛው መናደድና መቆጣት ጀመረ አላወቀም ሸእኑ ለምንድን ታረፍዳለህ ብሎ መግረፍና የተለያየ ስቃዮችን ማድረስ ጀመረበት በሱ ላይ فشكى ذلك الى الراهب ይሄን ጉዳይ ለዛ ለራሂቡ ነገረው አረኔ ይሄው አንተ ጋር በቆየው ቁጥር አንተ ጋራ ቁጭ ብዬ
እየተማርኩኝ ሳረፍድ እዛ ያ ጠንቋይ ሰው የሚያስተምረኝ እየመታኝ ነው ምንድን ይሻለኛል በማለት ተናገረ ማለት ነው فقال እንደዚህ በላለው መላ ሰጠው اذا خشيت الساحر فقل ይሄንን መተተኛ ድግምተኛውን ስትፈራ አስተማሪህን ድግምት አስተማሪህን ከፈራህ እንዳይመታህ ማምለጫ እንዲሆነ ሐበሰኒ አህሊ ቤተሰቦቼ ናቸው ወራ ያስረፈዱኝ ብለህ በላለው فاذا خشيت اهلك ቤተሰቦችህን ከፈራህ ደግሞ فقل حابسني الساحر ድግምተኛው ነው ያስረፈደኝ በላለ እዚህ መካከል ቤተሰብና ሳሂሩ መካከል ምን ይያለ እያማለጠ እየሾለከ እየተደበቀ ሊማር ማለት ነው ሊያውቅ ዲኑን ሃይማኖቱን ሊረዳ ራሂቡ ያለበትን ዲን ሊይዝ ማለት ነው فبينما هو كذلك ይህ ልጅ በዚህ ሁኔታ ላይ ሆኖ እየተማረ አንዳንዴ ምን ያለ መንገድ ላይ እየቆመ እያረፈ እዛ ራሂብ ጋር እየሄደ የሚገራርሙ ሃይማኖታዊ ትምህርቶችን እየያዘ እንዲሁም ደግሞ ከሳሂሩ ደግሞ እየሄደ ሲህር ድግምት እየተማረ ባለበት ሁኔታ ላይ ያለ اذ اتى على دابه عظيمه قد حبست الناس ከዛም በኋላ በመንገዱ ላይ እየሄደ ያለ ምን አገኘ እጅግ ግዙፍ የሆነች እንስሳ ሰዎችን በሙሉ ያስቸገረች ማንንም የማታሳልፍ ማንንም የማይቀርባት ትልቅ የሆነች አራዊትን አገኘ ጉዳዩ በዚህ ሁኔታ ላይ ነው አሁን ከዚህ በኋላ ነው ያለው ማለት ነው በዚህ ሁኔታ ላይ ያለ ያችን እንስሳ አገኘ ከዛም በኋላ ምን አለ فقال እንደዚህ አለ ያለች አልየው ዛሬ አለ አዕለሙ አውቃለሁኝ الساحر افضل ام الراهب افضل ማንኛው እንደሆነ ትክክለኛው ማንኛው እንደሆነ በላጩ ዛሬ የምለይበት ቀን ነው አለ ዛሬ ድግምተኛው ነው እውነተኛው ወይንስ ይሄ ራሂብ ነው እውነተኛው ሁለቱም ጋር እየተማረ ነው ተምታቶበታል የሚያስደስተው ነገር እዚህም እየተማረ ነው እዚያም እየተማረ ነው እንግዲህ አለ ያ አላህ አለ ዛሬ ይሄ ድግምተኛ ነው እውነተኛው ወይንስ ይሄ ራሂብ የሆነው ሰውዬ ነው እውነተኛ የሚለውን የምለይበት ነው አለና فاخذ الحجرا ከዛም በኋላ فاخذ حجرا ድንጋይ አነሳና እንደዚህ አለ اللهم ጌታዬ ሆይ ያ አላህ አለ إن كان أمر الراهب أحب إليك من أمر الساحر فاقتل هذه الدابة ጌታዬ ሆይ ያ አላህ አለ ይሄ ባህታዊ ሰውዬ ከዚህ ከድግምተኛ ሰውዬ የበለጠና ምርጥ አንተ ዘንድ ተወዳጅ ከሆነ በዚህች ድንጋይ አማካኝነት ይችን እንስሳ ግደልልኝ በማለት ፈረማ ድንጋይቱን አንስቶ ምን አደረገ ወደዚች እንስሳ ምን አደረገ ወረወረ ከዛም حتى يمضي الناس فقتلها ወረወረና በዛ ድንጋይ ሲበታት ሞተች እንስሳዋ ከዛም ስትሞት ምን ሆነ ሰው መንገዱ ተለቀቀለት እንደፈለገ ማለፍ ጀመረ ማለት ነው حتى يمضي الناس ማለት ነው فرماها فقتلها ومضى الناس ከዛም በኋላ ምን አለ ትሙትና ሰዎች ይለፉ አለ ከዛም ገደላት ሰዎች አለፉ ሰዎች ካለፉ በኋላ فأتى الراهب ባህታዊው ዘንድ መጣና فأخبره የተከሰተውን ነገር ነገረው አይው ዛሬ አንዲት ግዙፍ እንስሳ መንገድ ላይ ዘግታ አገኘዋትና ዛሬ አልኩ ለአላህ ጌታዬ ይሄ ባህታዊ ነው እውነተኛ ወይንስ ይሄ ሳሂር አንተ እውነተኛውን ለይልኝ የመለያው ወራናት ይች ነገር አላህ Subhanahu Wa Ta'ala ረዳውና ሲወረውር እንስሳዋን ገደላትና ሞተችልኝ ይሄውልህ አለው እና ያንተን እውነተኝነትም አውቄያለሁኝ አለ فقال له الراهب راهب እንደዚህ አለው አይ ቡነይ ልጄ ሆይ አለው አንተ اليوم አንተ ዛሬ افضل مني ከኔ የበለጥክ የአላህ ባሪያ ሆነሃል አለው قد بلغ من امرك ما ارى ጉዳይ ይሄው የማየው ትልቅ ደረጃ ላይ ደርሷል وانك ستبتلى ይሄውልህ ግን ተጠንቀቅ አለው ደረጃህ በዚህ ልክ ከሆነ ሁኔታህ በዚህ ልክ ከሆነ መፈተንህ አይቀርም ትፈተናለህ አለው ትፈተናለህ ያንተ አይነት ምርጥ የአላህ ባሮች በዚህ ልክ መጥተው ሳይፈተኑ ያለፉ የለምና ትፈተናለህ አለው ነገር ግን እንደዚህ አለው ፈይንብቱሊ ከተፈተንክ አለው فلا تدل علي አደራህን እኔን እንዳትጠቁመኝ እንዳታጋልጠኛል አደራህን እንዳትነግርብኝ እንዲህ አይነት ሰውዬን ያስተማረኝ ብለህ እኔን እንዳታጋልጥ አደራህን فلا تدل علي እንዳትጠቁም አለ وكان غلام ከዛ ጉዳያቸውን ጨረሱና وكان غلام يبرئ الأكمه والأبرص
ከዛም ያ ሕፃን ልጅ ዱዓ ያደረገ አካላቸው ምን ያለ ለምጣ የሆኑትን አይናቸው የጠፉ የተለያዩ ሰዎችን ምን ማድረግ ጀመረ? ማዳን ጀመረ። ወይዳዊ الناس ሰዎችን ማዳን ጀመረ፣ መድኃኒት መስጠት ጀመረ። من سائر الادوياء በከተለያዩ በሽታዎች ሰዎችን ማሻርና ማዳን ጀመረ። فسمع جليس للملك كان قد عمي የንጉሱ አቀማማጭ ይህን ጉዳይ ሰማ። ምን የሆነ አይነ በሲር ነበር የንጉሱ አቀማማጭ፣ ሚኒስትሩ ማለት ነው። ከዛም በዚህ ሁኔታ ላይ የዚህን የልጁን خبر ሰማ። አረ እንደዚህ አይነት ልጅ እኮ አለ፣ አይናቸው የጠፉ ሰዎችን የሚያበራ አይናቸውን የሚያድን የሆነ ልጅ አለ፣ ለምንድን ወደዛ አትሄድም የሚል خبر ሰማ። ከዛም በኋላ فاتاه بهدايا كثيرة የተለያዩ ሀዲያ አይነቶችን ጭኖ ወደ ልጁ ሄደ። فقال ما ها هنا لك اجمع ይሄ እንዳለ የሰበሰብኩልህ ነገር ላንተ ነው። ان انت شفيتني ይሄንን እውርነት ካጠፋህልኝና ካዳንከኝ ይሄ የሰበሰብኩልህ ነገር ሁሉ ላንተ ነው አለው። እይል እንግዲህ አሁን فقال الغلام ልጁ እንዲህ አለ اني لا اشفي احدا ارى والله اني عندንም ሰው አላድንም አለው። انما يشفي الله የሚያድነው አላህ ነው አለው። የሚያድነው ማን ነው አለው? አላህ ነው አለው። ያ አላህ ባርነቱን ያ አላህ ወልይነቱን መብሪያነት አልተጠቀመበትም። ያ አላህ ወልይነቱን አታይም እንደኛ ድሮስተኛ የትልልቅ ዘሮች አንዴ ያንናገር እንጂ ንግግራችን መሬት ላይ ጠብመ ይችላልና እኛ እኮ የእነንትና ዘር እያለ አልተፎከሰም። ምንድነው ያለው? ወላሂ ያላድንም አለው። የሚያድነው الله ነው የሚያድነው አለው። انما يشفي الله فان انت امنت بالله دعوت الله فشفاك ነገር ግን አንተ በአላህ ካመንካል አንዳንዴ ያላቅ መስዋዕትነትን አው የሆነ ሙዕጂዛ አላህ ቢሰጠት ትሸወዳለህ ትታለላለህ። ግን የአላህ ባሮች ቻዮች ናቸው። የኛ ሀገር ቃልቾች እንደሚያወሩት አይደለም ጉዳዩ ያ አኺ፣ እንደዛ አይደለም። እከሌ ሸህ የወልይ ነበረ ከዛም እንደዚህ ያደረገና ከሬን ረገማቸው ልማደረገ እንደዚህ ያደረገና እንዲህ ያደረገ አይደለም መፎከሻ አይደለም። የአላህ ባሮች ባርነታቸውን የአላህ ወልዮች ወልይነታቸውን የት እንደሚያውሉት ያቃል። እንዲህ አለው ነገር ግን አለው ان انت امنت بالله ካመንክ ግን አለው ዱዓ ያደርግልሃለሁ አላህ ያድንሃል። ለምን ተጠቀመበት? ሰውየውን ለማስለሚያነት ተጠቀመበት። ሀዲያውን ተቀብሎ መብሊያ መጠቀሚያ አላህ ሰጥቶኛል እኔ ካመጣ አድነዋለሁኝ ምግቤን ሰበስባለሁ አላለም። የሚገርም ለሁላችንም ለዲናችን መስራት ያለብን ነገር ሁሉ ሰብስቦ የያዘ ቂሳ ነው باذن الله. فان انت امنت بالله دعوت الله فشفاك فآمن بالله فشفاه الله بالله امن الله አይኑን ገለጠለት አይኑ ቦጋለ ዱዓ ገለት አይኑ ቦጋለ። ከዛም በኋላ فآت الملك ወደ ንጉሱ ሄደና فجلس إليه كما كان يجلس ከዚህ በፊት ይቀመጥ እንደነበረው ንጉሱ አጠገብ ሄደና ቁጭ አለ። فقال له ملك ንጉሱ እንዲህ አለው من رد عليك بصرك ማነው አንተ አይንህን የመለሰልህ አለው። ማነው አይንህን የመለሰልህ? قال ربي አለ ጌታዬ ነው የመለሰልኝ አለ። እሱም ገብቶታል ማለት ነው። የሚገርም መልስ ነው ንጉስ ፊት አላህ ጌታዬ ነው አይመለሰው። ወለከ ረብ ገይሪ ወለከ ላንተ አለህ እንዲህ አለ። ረብ ገይሪ ደግሞ ከኔ ውጭ ጌታ አለህ አለው። እንዲህ አይጥጋብ ከኔ ውጭ ጌታ አለህ እንዲህ ደግሞ አለው። ከዛም በኋላ ተመልከት በአላህ Subhanahu Wa Ta'ala ኢማንህ ሲደነድን የምትፈራው ነገር እኮ የለህም። ተራራ አፈራ፣ ዛፍ አፈራ፣ ጦር አፈራ፣ ጉልበተኛ አፈራ። በአላህ ያለህ እምነት ሲጠነክር እንደዚህ ነው የምትሆነው። ከኔ ውጭ ጌታ አለህ እንዴ ያለው? ቃለ ረቢ ወረቡከ አላህ ነው ጌታዬ ብሎ አልቆመም። ሹፍ የኔም ያንተም ጌታ አላህ ነው አለው። ነገረው ለሱም ጌታዬ እኔ ብቻ አይደለም መሪ አንተም ነው አንተ ብሎ ጌትነት فاخذه فلم يزل يعذبه حتى دل على الغلام ከዛም በኋላ ያዘውና ይሄንን ጌታዬ ምናምን የምትለውን ትተህ ይልቅ አይንህን የመለሰልህ ሰው አንጣ እያለ መግረፍና ማሰቃየት ጀመረው። የስቃይ አይነቶችን ሲያቀምሰው መጨረሻ ላይ ምን አለ? እኔ ዱዓ አድርጎ ያዳነኝ እንዲህ አይነት ወጣት ነው ብሎ ተናገረ። አልቻለም፣ ምንም ማድረግ አልቻለም። حتى دل على الغلام فجيء بالغلام ንጉሱ በኗምጡልኝ ያንን ይሄን ወጣት እስኪያምጡልኝ ማን ነው እንዲህ የሚያደርገው አለ። አመጡት። ወጣቱ ተመጣ ወደሱ መጣለት ወደሱ فجيء بالغلام ወጣቱ ከመጣለ فقال له ملك ንጉሱ እንዲህ አለው አይ ቡነይ ልጄ ሆይ አለ። እሱ አይደል ለሳሂር የወሰደው ምን አለው? ተመልከት
እሱ ነው አይደል የወሰደው ለሳሂሩ ነው አይደል እንዴ እሱ ነበር የወሰደው ከዛም በኋላ ንጉሱ ምን አለ ሊበላው አይ ቡነይ ልጄ ሆይ አለ قد بلغ من سحرك ما تبرئ الأكمه والأبرص وتفعل من አለው ልጄ ሆይ አለ ተመልከት እንዴት ደስ ይላል አለው ያንተ ጉዳይ እኮ በቃ ይሄው አይናቸው የጠፋን እስከ ማብራት ለምጣ የሆኑን የጎበጠን እስከ ማቅናት ይሄንንም ትሰራ ጀመር አቤት ሲህርህ ምንኛ ፋፍቷል አለ የሲህር ችሎታ ምንኛ ዳብሯል አለ ለየት ነበር ወስዶ ይሰጥ ለድግምተኛው ነበር አይደል አጀብ አለው አይ ቡነይ ልጄ ሆይ ከዛ ፈቃል ጉላም እንዲህ አለ ኢኒ ላ አሽፊ አሐደን አለው ወላሂ እኔ ማንንም አላድንም አለው አዎ አዳንኩኝ እኮ ግን እኔ እንዲሁኝ ነው ማላለም ኧረ እኔ ማንንም አላድንም አለው ላ አሽፊ አሐደን